The Voice of America. ከተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ጋር ወተደረገው ውይይት ነው የምናልፈው። አባዱላ በአንድ በኩል ኢህአዴግ ባወጣው በዚህ ቋንቋን መሰረት ባደረገ ክልላዊ መንግስት የተነሳት የኦሮሞ ተማሪዎች የይገባናል ጥያቄ አዲስ አበባ ላይ አንስተዋል። አንዳንድ ጊዜ ለምሳሌ መፈክር ስንሰማ ኦሮሞ ያልሆነ ሰው ሐውልት ይነሳ፣ አዲስ አበባ ውስጥ ኦሮምኛ የሥራ ቋንቋ መሆን አለበት የሚል ጥያቄ ይሰማል። በሌላ በኩል ኢህአዴግ መንግስት የሚቃወሙ ኃይሎች ኢህአዴግ በሰራው ራሱ ባመጣው ችግር ውስጥ እየገባ ነው፣ በእንደዛ አይነት ሁኔታ መካለል አልነበረበትም። አንደኛ የኢትዮጵያ ሕዝብ አልተጠየቀም ስለ እንደዚህ አይነት አከላለል፣ የተወሰኑ ኃይሎች ናቸው ቋንቋን መሰረት ያደረገ አከላለል ሕዝብ ላይ የጫኑት። ሁለተኛ ደግሞ ሕዝብን ከማቀራረብ ይልቅ የግጭት መንስኤ ይሆናል እያሉ ትችት ያቀርባሉ። እና ለዚህ መልሶን ልጠይቅ፣ ተማሪዎቹ የሚሉት እንዲሁም ደግሞ ኢህአዴግ መንግስት የሚቃወሙ ኃይሎች የሚሉት። ከሁለተኛው ልጀምርና ፌደራሊዝም በሀገራችን እንደ መፍትሄ የተቀመጠው ሀገራችን የብሔር ብሔረሰቦች እስር ቤት ሆና በብሔር ብሔረሰቦች ላይ የሚደርሰው ጭቆና ህዝቦችን ሲያዋጋ የነበረ የህዝቦች መብት ተነፍጎ ቋንቋቸው፣ ባህላቸው ተነፍጎ ይሄ ለግጭት መነሻ ሆኖ ለረጅም ጊዜ ሀገራችን የጦርነት አውድማ ሆና የቆየችበት ሁኔታ እንደነበር እናስታውሳለን። ስለዚህም ያ ስርዓት ከተቀየረ በኋላ የሚሆነውና ትክክለኛው መፍትሄ ሁሉም ብሔር ብሔረሰቦች ራሳቸውን የሚያስተዳድሩበት፣ በቋንቋቸው የሚጠቀሙበት፣ ባህላቸውን የሚያሳድጉበት፣ የጋራ ሀገራቸውን ደግሞ በጋራ የሚገነቡበት ስርዓት እንዲኖር ማድረግ ነው። በቋንቋ ላይ የተመሰረተ ፌዴራሊዝም ዛሬ ሀገራችን አንድነቷ የተጠበቀና ፈጣን እድገት በማስመዝገብ ላይ ያለች ሀገር እንድትሆን አድርጓል። ይሄ አንዱ ጉዳይ ነው። ወደፊትም ይሄ መፍትሄ ነው። ከዚህ ውጪ ሌላው ተፈትነው ለእልቂት ዳርጎን የወደቀ ስለሆነ አማራጭ ነው ብዬ አላምንም። ኢህአዴግም አያምንም። ሁለተኛ ተማሪዎች እያነሱ ያሉት ጥያቄ የተለያየ መነሻ አለው። አንዱ መነሻ የአዲስ አበባ ከተማ ላይ የኦሮሚያ ልዩ መብት በተፈጥሮ ሀብት አጠቃቀምና በአስተዳደር ልዩ መብት አለው ይላል ህገ መንግስቱ። ይሄ ህገ መንግስቱ ያስቀመጠው መብት ይከበርልን፣ ህግ ይውጣልን የሚል ነው። ይሄ ተማሪ ብቻ ሳይሆን ማንኛውም የኦሮሚያ ክልል ሰው ማንሳት የሚችልና የሚገባው ኦህዴድ አመራርም እና አባሉ የሚያነሳው ጥያቄ ነው። ህገ መንግስታዊ ጥያቄ ነው። ይህንንም ባለፉት አመታት ይሄ መብት ማለት ምን ማለት ነው? እንዴት ነው የሚመለሰው? አስተዳደሩ እዚህ በመኖሩ የኦሮሚያ ማዕከል በመሆኑ ባህልና ታሪኩ በመጠበቁ ብቻ ይመለሳል ወይስ ሌሎች ተጨማሪ ነገሮች አሉ ተብሎ ሲጠና የተለያየ አይነት ረቂቆች ሲቀርቡለት ውይይት ሲደረግበት ቆይቷል። ያውንም መፍትሄ ማግኘት ያለበትና መፍትሄ ሊያገኝ የሚገባው ነው። ሁላችንም የምናምንበት ነው። ህገ መንግስታዊ ያልሆነ የተለየ መነሻ ያለው ጥያቄ ደግሞ አለ። ይሄ ጥያቄ ሌላ ነገር የቆሰቆሰው ጥያቄ ነው። ለምሳሌ በባህር ዳር ከተማ በነበረው በመላ ኢትዮጵያ የስፖርት ጨዋታ በስታዲየም አካባቢ ህዝቡን የማይወክል የስድብና የምናምን ነገር ተነስቷል። ሌሎች ሐውልቶች እንደና አኖሌ የመሳሰሉት ተሰርተው ተመርቀዋል። ይሄ ስድብ ለምን እንሰደባለን የሚል ቁጭት ፈጥሯል። በተማሪ ብቻ ሳይሆን በሌላው። እርግጥ በስቴዲየም የአማራ ህዝብ ተሰብስቦ ኦሮሞን አልሰደበም፣ ሊሰድብም አይችልም። አብሮ የሚኖር ወደፊትም አብሮ የሚቀጥል ህዝብ ነው። የአማራን ህዝብ የሚወክል አይደለም። ይሄ ጉዳይ ሌላ ኢሞሽን ፈጥሮ የምኒልክ ሐውልት ይነሳ የሚል ጥያቄ ወደዛ የገፋበት ሁኔታ አለ። ይሄ ግን ተገቢ ነው ብዬ አላምንም። አንድ ሐውልት ጥሩ ለሰራ ብቻ ሳይሆን ጥሩም መጥፎም ለሰራ የታሪክ ማስታወሻ ነውና 100 ዓመት ወደ ኋላ ተመልሰን የምንታገልበት 100 ዓመት ወደ ኋላ ተመልሰን ራሳችንን ችግር ውስጥ የምንከትበት ስላሌለ ወደፊት መጓዝ እንደሚገባን አምናለሁ። ተማሪውም ሆነ መላ ወጣት ራሱን ወደ ኋላ መመለስ እንደሌለበት አስገነዝባለሁ፣ እገነዘባለሁ። ይሄ የሚሰድበውም ቢሆን ኋላ ቀርነት ነው። ግለሰብ የሚሆን ምንም ይሁን ተመልሶ በድሮ ስድብ መስደብ የተቀበረውን ስርዓት እንደገና መቆስቆስ ነው። በእኔ እምነት ከተቀበረ ስርዓት ጋር የሚታገል ስላሌለ የዚህ አይነቱ ተሳዳቢ ሞኝ ነህ ብሎ ብቻ ማለት ነው የሚሆነው እና ይህን ጉዳይ የአማራ ክልላዊ መንግስትም የራሱን ኃላፊነት ወስዶ እየሰራ የነበረ ይመስለኛል። የስፖርት ኮሚሽንም የራሱን ኃላፊነት ወስዶ እየሰራ የነበረ ይመስለኛል። እንደነዚህ አይነት ጥቃቅን ነገሮች ሲነሱ ለዛ ምላሽ የሚሆኑ ተብሎ የሚነሱ ነገሮች የሚታዩበት ነው። ይሄ ፌዴራሊዝምን ጥያቄ ውስጥ የሚያስገባ አይደለም። የህዝቦችን አንድነት ጥያቄ ውስጥ የሚያስገባ አይደለም። የህዝቦችን በጋራ መኖርና በጋራ ማደግ ጥያቄ ውስጥ የሚያስገባ አይደለም። ትናንትም አላስገባም፣ ዛሬም አያስገባም፣ ወደፊትም አያስገባም እና ይህ ህዝብ ተከባብሮ ይኖራል።
ተፈቃቅሮ ይኖራል፣ በጋራ ሀገሩን ይገነባል። ፌዴራሊዝም ልዩነታችን የአንድነታችን ምንጭ እንደሆነ በዚህ መልክ ሊታይ የሚችል ይመስለኛል። የመጨረሻ ጥያቄ ብዬ ነበር እንደው ከሁሉም አንጻር የሚነሳ እንግዲህ በዚህ በፌዴራሊዝም ስርዓት ስርም የሚኖረው ህዝብ ሁሉም ላይሆን ይችላል። ከአንዳንድ ቦታ ስሞታ አለ። በእርሶ እምነት አሁን ኢትዮጵያ ውስጥ ሰፍኖ የሚገኘው የፌዴራሊዝም ስርዓት የህዝብን መብት የበላይ ያደረገ እና የህዝብ መብት እንዲከበር የቆመ የፌዴራል ስርዓት ነው ብለው ያምናሉ? ምክንያቱም ብዙ ጊዜ የሚቀርብ ትችት አለ። የፌዴራል ስርዓቱ ለይስሙላ ነው። ለምሳሌ ኦፒዲዮ ራሱ የተቀመጠው ለይስሙላ ነው። ፓርቲዎቹ ለይስሙላ ነው የተቀመጡት፣ የሚገዛው ኃይል የተወሰነ ኃይል ነው የሚልና ቲፒኤልኤፍ ላይ ጣት የሚጠቁም ብዙ ነውና በዚህ ላይ ምን አስተያየት አለዎት? ፌዴራሊዝሙ ትክክለኛ ፌዴራሊዝም ነው። የሀገራችንን ብሔረሰቦች መብት ያስከበረ፣ በቋንቋቸው በባህላቸው መጠቀም ብቻ ሳይሆን እኩል የመልማት እድላቸውንም የከፈተ፣ በፌዴራል ስርዓቱም ውስጥ እኩል የመሳተፍ፣ በፌዴራል መንግስቱም ውስጥ እኩል የመሳተፍ እና የመወሰንን ስልጣን የሰጠ ትክክለኛ ፌዴራሊዝም ነው ብዬ አምናለሁ። እስካሁን የተደረገው እንቅስቃሴና የተገኘው ውጤት ይኸው ነው። ኦፒዲዮ በነጻነት የፈለገውን ያስፈጽማል። በትክክል በክልሉ ተመርጦ የሚያስተዳድር ነው። በክልሉ ውስጥ ፖሊሲውን ያስፈጽማል፣ ይሰራል፣ ይመራል። የጋራ ጉዳዮችን ደግሞ በጋራ ይወስናል። ስለዚህ ፌዴራሊዝሙ ይህን ጫና ፈጥሯል። የአንድ ብሔር የበላይነት አለ ምናምን የሚባለው ጉዳይ በእኔ እውነት ተቀባይነት ያሌለው ተጨባጭ ያልሆነ ጉዳይ ነው። ይህንን ፌዴራሊዝም ሁሉም በነቂስ ሊቀበለው ይገባል ብዬ አላምነው። ፌዴራሊዝሙ በቋንቋ ላይ መመስረት የለበትም የሚሉ እንዳሉ አውቃለሁ። ለዚህ ክርክራቸው የሚያቀርቧቸው የተለያዩ ምክንያቶች አሉ። እነዚህ ምክንያቶች በነጻ ፖለቲካዊ መድረክ መከራከር ይቻላል። በነጻ ፖለቲካዊ መድረክ እያነሱ መዋየት ይቻላል። ይሄም ህገ መንግስታዊ ነው። ግን ሌላ ፐርሴፕሽን የለም መኖር የለበትም የሚል አመለካከት የለኝም። እንደዚህ እንደሚባልም አውቃለሁ። ግን ሀቁ ይሄኛው አይደለም። እሺ፣ የኢትዮጵያ ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ስለሰጡኝ ሰፊ ቃል አመሰግናለሁ። እኔም በጣም አመሰግናለሁ።